ወደዚህ ተቋም መጥተው የሰመር ኮርስ እንዲወስዱ ታለንታቸውን እንዲያወጡ የመስሪያ ቦታ፣ የመማሪያ ቦታ፣ የመመራመሪያ ቦታ እንዲያገኙ እድል መፍጠሩ ነው። ኢንሳም እንደዚሁ በጣም ታዳጊዎች እናስተምራለን። ኤአይ ብዙ አፕሊኬሽኖች ተሰርተዋል። ብዙ ለሀገር ልማት የሚጠቅሙ ስራዎች ተሰርተዋል ከዚህ ቀደም። ግን ለአቶ ወርቁ መናገር የምፈልገው ትልቁና ዋነኛው ስራ የተሰራው አሁን ነው። ትልቁ ስራ ትውልድ ላይ መልካም ዘር መዝራት ነው። እቺ ሀገር ተስፋ አላት። ተስፋዋ ግን እናንተ ናችሁ። ከዚህ ቀደም የሰማነውም የተበደርነውም የተበላሸ ሀሳብ ብቻ ነው። ፍቅር የለበትም፣ ሰላም የለበትም፣ አብሮነት የለበትም። ታዳጊዎች ሀገራችሁን የምትወዱ ቤተሰባችሁን የምትወዱ ለሰው ዘር ሁሉ መልካም ነገር ለማድረግ የተዘጋጃችሁና የፈቀዳችሁ እንድትሆኑ ከዚህ ቀደም የነበረውን የጥላቻ መርዝ መዘንጋት አለመስማት ያስፈልጋል። እንደናንተ አይነት ብርቱ ተማሪዎች ኤአይን የመሰለ ውስብስብ ነገር ለማጥናት የደፈሩ ጊዜ አይኖራቸውም መቼም ላልባሌ ወሬና አደራ አላችሁ። የምፈልገው ነገር ጅማሯችሁ ጥሩ ነው። በጣም ጥሩ ጊዜ ጀምራችኋል። ኤአይ በዓለም ላይ ወደንም ጠላንም ማንኛውም ነገር የሚወስን የትምህርት ዲሲፕሊን ነው። ግብርናን የሚወድም ካለ ኤአይ ለግብርና ይመቻል። ኦቶሞቲቭ የሚወድ ሰው ካለ ኤአይ ለዛ ይመቻል። ሜዲካል የሚወድ ሰውም ካለ ኤአይ ለዛ ይመቻል። ኤአይ የማይሰራው ነገር ስለሌለ ከወዲሁ ራሳችሁን በተለይ 9ኛ ክፍል ያላችሁ ልጆች በየአመቱ ክረምት ከኤአይ ጋር እየሰራችሁ 12ኛ ክፍል ደግሞ ያላችሁ ጥሩ ውጤት ካመጣችሁ ያው አቶ ወርቁ እንግዲህ ኤአይ ላይ በርትቶ እንደሚያስተምራችሁ ተስፋ አደርጋለሁ። ኢትዮጵያ ተስፋ አላት። በእናንተ ኢትዮጵያ እንደኛ ኢትዮጵያ አይደለችም። አሁን እዚህ ያለን ሰዎች ብዙም አናስተውልም። ዓለም በሙሉ ግን ይናገራል። ለምሳሌ የዛሬ 5 ዓመት የኢትዮጵያ ኢኮኖሚ ከምስራቅ አፍሪካ ሁለተኛው ነበረ የዛሬ 5 ዓመት። ዛሬ ግን አንደኛው አይደለም። እኛ አንደኛው የምንለው ሰዎች ላለማስቀየም ነው እንጂ ጎረቤቶቻችን በሙሉ ተደምረው ከኛ አንሰዋል። ሁሉንም ተደምረው ማለት ነው። ይሄ ይቀጥላል። ይሄን ኢትዮጵያውያን ለማየት ጊዜው አልደረሰም። 10 ዓመት 15 ዓመት ያስፈልገናል። እያንዳንዱ ጓዳ ገብቶ የእያንዳንዱን ቤተሰብ ችግር እስኪፈታ ድረስ ሰው ያልደረሰለትን ውጤት በሩቅ አይቶ ሊገነዘብ አይችልም።